ጥያቄው ቪዲዮ ላይ ፎቶግራፍ ደርበን ፎቶግራፉን ቪዲዮውን መታየት እንዲችል አድርገን እንዴት ነው ቪዲዮ የምንሰራው ነው? እንዴት እንደሆነ ላሳያችሁ። አንዴ ተመልሻለሁ። እስኪ ይሄን ቪዲዮ ላይክ እና ፌቨራይት አድርጋችሁ ጀምሩትና መጨረሻ ላይ ከተመቻችሁ ኮሜንት አድርጋላችሁ። እሺ አብራችሁን ቆዩ። ወደ ጋላሪ እንሄዳለን። እችንኩ ከዛ የምትፈልጉትን ቪዲዮ አስገቡኝ። አሁን ከዚህ ላይ ሌላ ፎቶግራፍ እንደርባለን። አስተካክለን እናስቀምጥና ወደ ጎን ስክሮል ታደርጋላችሁ። ኦቨር ላይ እቺን ትነኩና አሁንም ድጋሜ ፎቶግራፋችሁን ከጋላሪ ትመርጣላችሁ። ፎቶአችንን መርጠን ኮንፊርም ካደረግን በኋላ እዚህ ጋር እናስተካክለን፣ ክሮፕ እናደርገዋለን። ባላንስ አድርጋችሁ አስቀምጡ። ሲታይ የሚመጣጠን ነገር እንዲኖረው አቀማመጣችንን እናስተካክላለን። ፎቶ ላይ ክሊክ ማድረግ እንዳትረሱ። ፎቶ ላይ ክሊክ ካደረጋችሁ በኋላ ኦፓሲቲውን እንቀንሳለን። 64፣ 65፣ 70 የምትፈልጉትን ያክል አድርጉት። ራይት ምልክቱን ንኩ። የበለጠ እንዲያምር የፎቶግራፉን ባክግራውንድ ሪሙቭ እናድርገውና ልዩነትን እንይ። ፎቶግራፉ ላይ ክሊክ ታደርጋላችሁ። ወደ ጎን ስክሮል አድርጋችሁ ከታውት አውቶ ከት ባክግራውንዱ ሲጠፋ በጣም ጽድት ያለ ቪው ይኖረዋል። አያችሁ። ከዛ የሷንም እንደዚህ ዋተርማርኩ እንዳይገባብን እናስተካክልና ቪዲዮውን እናጫውተዋለን። እዚህ ጋር ፕላይ ስንለው እንደምታዩት ፎቶግራፉ አጭር ነው። ከቪዲዮ እኩል መዝለቅ ስላለበት እንጎትተዋለን። ከዛ ደግሞ መጨረሻ ላይ ያለው ዋተርማርክ እንዳይገባብን ቪዲዮ ንግግሯ ሲያልቅ እንቆርጠዋለን፣ ስፕሊት እናደርገዋለን ማለት ነው። ልክ እንደዚህ ክሊክ ታደርጉና ከታች ስፕሊት የምትለዋን ትነኩና ቆርጣችሁ ትጥላላችሁ። ፎቶግራፉና ቪዲዮ ተመሳሳይ ሳይዝ ይኖረዋል። ሲደርስ ቀለለን እንጂ የዛሬ ህይወታችን እኮ የትላንት ጸሎታችን ነበር አይደል? እግዚአብሔር ይመስገን። ቪዲዮ አልቋል። ጥያቄያችሁ ከነበረ በእርግጠኝነት ጠቅሟችኋል። ካስተማራችሁና ከወዳችሁት ደግሞ ሪፖስት እና ኮሜንት አድርጉ። አብራችሁኝ ስለነበራችሁ አመሰግናለሁ።